ልክ በዛሽ ደቂቃ እየዘመርኩ ያለ ህይወቴ ተቀየረ። አስተሳሰቤ ሙሉ ማንነቴ ተለወጠ። ጌታ ነካኝ፣ ለወጠኝ። ህይወቴም ልክ እንደዘመርኩት እርሱን የሚመስል እየሆነ መጣ። መቼም ብዙ ነገር ዘንግቻለሁ፣ ነገር ግን ያቺን ቀን ለዘላለም አልረሳትም። ህይወቴ ለጌታ የሰጠውባት ድንቅ ቀን ግንቦት 23 ቀን 1983 ዓ.ም። ከዚያን ቀን ማግስት ጀምሮ አንዱን የሰርቪስ ቤታችንን የጸሎት ክፍል ያደረኩት። ብዙ ጊዜ እዚያ ክፍል ነበር ማሳልፈው። እዛሽ ክፍል ውስጥ ነው የጌታን ፍቅር የተለማመድኩት። እናቴ ጸሎት ቤት ውስጥ ስውል ስታይ ሊሊ እግዚአብሔርን ምን አድርግ ነው የምትይው እያለች በጣም በመገረም ትጠይቀኝ ነበር። ብዙ ጊዜ ጌታን መቀበል የምንላት ቃል አለች። እኔ ግን የማውቀው ጌታ እኔን እንደተቀበለኝ ነው። ለመጀመሪያ ጊዜ ያ ፍቅር እጁን ዘርግቶ ነይ አለኝ፣ አቀፈኝ፣ ያዘኝ። አንቺ ለኔ በቂ ነሽ፣ አንቺ ለኔ ሙሉ ነሽ፣ አንቺ ለእኔ የተማርሽ ነሽ፣ አንቺ ለኔ ምንም ጉድለት የሌለብሽ ነሽ፣ አንቺ ለኔ ውብ ነሽ። እኔ ወድሻለሁ፣ እኔ እረዳሻለሁ፣ እኔ አንደርስታንድ አደርግሻለሁ፣ እኔ ልብሽን አውቀዋለሁ፣ ንግግርሽ ይገባኛል፣ ሐሳብሽን እረዳዋለሁ አለኝ። ወይም እንዳለኝ በነፍሴ ተረዳው።